تحسبوه شرا لكم بل هو خير لكم لنا الله سبحانه وتعالى القرآن ላይ ለእናንተ ክፉ ነገር ነው ብላችሁ አታስቡ ያ የተሰጣችሁ ነገር በል هو خير لكم እርሱ የተደረገላችሁ ነገር በጣም ጥሩ ነገር ነው ይህንን አያ እንትን ስንል የሰይድና ኸድር እና የነብዩላህ ሙሳ አለይሂ ሰላም ታሪክ ማንሳት እንችላለን ሱረቱል ካፍ ላይ የተከሰተውን ማለት ነው ነብዩ ሰይድና ኸድር መርከቧን በሷታ ስናስበው ግን ለምንድን ነው የበሷት ባህር ውስጥ ናቸው ሊሰምጡ ይችሉ ነበር ግን ኸይር አለው ምክንያቱም ያ ንጉስ እንደዛ ካልሆነ የየቲሞቹ ገንዘብ ይጣፋ ነበር ከዛ በኋላ ያንን ልጅ ደግሞ ገደለው ነብዩላህ ሙሳ ተቆጣ ግን ላ ተሰቡ ሸር ለኩም በል هو خير لكم እርሱ መጥፎ ሊመስል ይችላል ግን ጥሩ ነው ለምንድን ያ በጣም ካደገ በኋላ ቤተሰቦቹን አዛም የሚያርግ ዓለምንም በቃ የሚያወድም ልጅ ነበር ለዛ ነው የገደለው ከዛም በኋላ ደግሞ እዛ ከተማ ላይ ሲደርሱ ቤቱን ሊሰሩላቸው ነበር እነዛ ህዝቦች ግን ኸድር ቀና አረጉላቸው ለምንድን ነው ያ ህፃን ስለነበሩ በዛ ሰዓት ሰዎቹ ሊሰሩ ቢቆፍሩ ያንን ወርቅ አግኝተው እንትን ይሉ ነበር ግን በኋላ አድገው ወርቁን እንዲያወጡ ማንም እንትን እንዳይልባቸው ቀና አረጉላቸው ማለት ነው لا تحسبوه شرا لكم بل هو خير لكم ብዙ ጊዜ ለኛ መጥፎ ይመስለንና ግን ከኋላው ጥሩ ነገር አለው ሰላም